ሰው ምንድነው? አረ ሰው ምንድነው? ሰው ነው በሉኝ እንጂ መንፈስ ነው የሚላለ ከጎናችሁ። ሰው መንፈስ ያለው ነው። ሰው ስለሆነ ነው። የሆንከውን ነኝ እያልክ አትሰቃይም። ሰው መንፈስ ስላልሆነ እኮ ነው ሰው መንፈስ ነው እያሉ የሚሰቃዩት። ቢሆን ይሄን ያህል አሁን እኔ ወንድ ነኝ እላለሁ፣ በየሄድኩበት ወንድ ነኝ እኮ እላለሁ። ኦልሬዲ ምንድን ነኝ? ሰው መንፈስ ስላልሆነ ነው ጭቅጭቁ፣ ልፊያው። ሰው መንፈስ ነው አይደለም ብለው የሚጨቃጨቁት እነሱ ራሳቸው አውቀው ሲጨርሱ ወሬውን ሰው ሆነው ነው የሚሉት። ሰው በቃ ያው ሰው ነው። እሺ ሰው ምንድነው? አጎሽ ሰው ምንድነው? መንፈስ የሚል አይጠፋም የለመደበት። እስቲ በደንብ አታ ሰው ምንድነው? አንድ መንፈስ አየር ላይ መታው። ሰው ምንድነው? አዎ ጌታ ይባርካችሁ። እና ብዙ ጊዜ ይሄ የክህደት ትምህርት እንትን ነው፣ ልፊያ ይበዛዋል። ከዛ ቤተሰብ የሚያደርጓችሁ ስትቀየሩ ሳይሆን ትምህርታቸውን ስትቀበሉ። በዚህ አትሰቃዩ። መቼም ትውልድ አልቋል በዚህ ትምህርት። እኛ ሀገር አሁን ድረስ ብዙ ጭቅጭቅ፣ ብዙ ነገር እንዳሉ ታውቃላችሁ። እና እውቀቱ ጠፍቶን አይደለም፣ ያ እውቀት እንዳናቅ ሸሽተን ሳይሆን እውነቱ ያ ስላልሆነ ነው። ሰው ነው። ሰው በጣም ጥሩ ሰው ነው። እናንተ ደግሞ በጣም እነዚህ አሏችሁ አይደለም? ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ብለው ስጋን እንደ ዘንቢል እንደ መያዣ አድርገው ይሄንን መቼም ይሄ በጣም እኮ ታውቃላችሁ። አንዳንድ ስነ መለኮት ትምህርት ቤት ሁሉ ኮርስ ነው አይደል? ይሄ እናንተ የምትማሩ ሰዎች ትምህርት ቤት መርጣችሁ ተማሩ። አንዳንዶቹ ይሄን እንደ ኮርስ ይሰጣሉ እንጂ አዲስ አበባ ውስጥ ራሱ ከዛ ሁሌ ሰውየውን እንትን እንዲል ያደርጉታል። ብለው አንዳንዶቹ ይደክማል። ልፊያ ነው የሚሆነው። እና ለማንኛውም ሰው ምንድነው?